የእግዚአብሔር ጉብኝት የሰማይ ክብርና የምድር ድካም የሚገናኙበት ፍጹም የሆነው የአምላክ ፍቅር የሰው ልጅ ስብራት የሚጠግንበት ድንቅ የታሪክ ምዕራፍ ነው። ይህ ጉብኝት እግዚአብሔር ሰውን ለመርዳትና ለመባረክ በጊዜና በቦታ ተገድቦ ሳይሆን በሉዓላዊነቱና በምሕረቱ የሕይወታችንን አቅጣጫ ለመቀየር የሚያደርገው መለኮታዊ ጣልቃ ገብነት ነው። እግዚአብሔር ሰውን ሲጎበኝ ዝምታው ወደ ድምፅ፣ ውድቀት ወደ ክብር፣ ብቸኝነትም ወደ መለኮታዊ መገኘት ይለወጣል። የእግዚአብሔር ጉብኝት የተዘጉትን የታሪክ በሮች የሚከፍት፣ ዘመናት የፈጁ ቁስሎች በአንድ ቅጽበት የሚፈወሱበት፣ ከእንግዲህ ምን ይሻላል በሚባልበት የጭንቀት ማዕበል ውስጥ የሚበራ የሰማይ ኮከብ ነው። እግዚአብሔር ሰውን ለመጎብኘት ሲነሳ በምድር ላይ ያሉትን የሰዎች ግጋት፣ የተፈጥሮ ገደቦችና አይሆንም የሚሉ የሰዎችን ድምፅ በሙሉ ሽሮ የራሱን የክብር አዋጅ ያውጃል። እግዚአብሔር ሊጎበኛችሁ ሲነሳ ሁኔታዎች በሙሉ ለበጎ ነገር መገዛት ይጀምራሉ። ያረጀው ታሪክ ይታደሳል። የደረቀው ምንጭ መልሶ ይፈልቃል። ለቅሶም ወደ ደስታ ይለወጣል። የተጣለውን አንስቶ ለሌሎች መደነቂያና የምስክርነት ማማ ያደርጋል። የተዘጉትን የሕይወት ምዕራፎች በአዲስ ብርሃን የሚከፍት ታላቅ ክስተት ነው። የእግዚአብሔር ጉብኝት ሲመጣ በሕይወታችንና በዙሪያችን ባሉ ነገሮች ላይ ግልጽ ምልክቶች ይታያሉ። እነዚህ ምልክቶች ከማየታችን በፊት ላይክ አድርገው ቢጀምሩ እኛን እያበረታቱ ነው። እግዚአብሔር ሊጎበኛችሁ ሲል የምታዩት አንደኛው ምልክት የነገሮች መክበር ነው። አንዲት ሴት የምጥ ስቃይ የሚበዛባትና የሚከብዳት ልጁ ሊወለድ ጥቂት ደቂቃዎች ሲቀሩት ነው። በሕይወታችንም ውስጥ እንደዚህ ነው። ፈተናዎቻችን የሚከብዱት የነገሮች የዕድሜ ማብቃቱንና ትልቅ መለኮታዊ ለውጥ ደጃፍ ላይ መድረሱን ያሳያል። ጨለማው በጣም የሚበረታው ሊነጋ ሲል ነው። እግዚአብሔር አዲስና ትልቅ በረከት ሊሰጠን ሲል መጀመሪያ ለእኛ የማይጠቅሙትን አሮጌ ነገሮች ከሕይወታችን ያስወግዳል። ከሰዎች ጋር ያለን ግንኙነቶች ሊበጠሱ፣ የቆዩ መንገዶች ሊዘጉ ይችላሉ። ይህ መዘጋት በወቅቱ ከባድና ልብ ሰባሪ ቢመስልም ትክክለኛው ሲመጣ ግን እግዚአብሔር ቦታ እያዘጋጀልን ኖሯል ወደ ማለት ይለወጣል። ነገሮች ሲቀሉን በራሳችን ጉልበትና ዕውቀት የምንኖር ይመስለናል። ነገሮች ከቁጥጥራችን ውጭ ሆነው ሲከብዱ ግን ውጫዊ በራስ መተማመናችን ተሰብሮ ወደ ውስጣችን እንመለከታለን። ልባችን ይሰበራል፣ ኩራታችን ይወገዳል። ይህ መሰበር እግዚአብሔር በሕይወታችን ውስጥ እንዲሠራ በሩን በሰፊ ይከፍትለታል። ምክንያቱም እግዚአብሔር ወደ ተሰበረ ልብ በጣም ይቀርባል። የችግሩ መክበድና መወሳሰብ በኋላ ላይ የሚመጣው የእግዚአብሔር ጉብኝትና ተአምር ምን ያህል ታላቅ እንደሆነ በግልጽ እንድንመሰክር ያደርጋል። ነገሩ በሰው ኃይል የማይፈታ ደረጃ ላይ ደርሶ በእግዚአብሔር ጣልቃ ገብነት ሲስተካከል ክብሩ በሙሉ ለፈጣሪ ይሆናል። ለእኛም የማይናወጥ እምነት ይሰጠናል። እግዚአብሔር እስራኤላንን ከ400 ዓመት ባርነት ሊያወጣቸው ሙሴን በላከው ጊዜ ነገሮች ወዲያውኑ አልቀለሉም፣ ይልቁንም እጅግ ከበዱ። ፈርዖን የጡብ ሥራቸውን አከበደባቸው፣ ሕዝቡን በሙሴ ላይ እስኪማረሩ ድረስ። መለኮታዊ ጉብኝት ከመምጣቱ በፊት በላያቸው ላይ የባርነቱ ቀንበር ከመቼውም ጊዜ በላይ ከብዶ ነበር። ነገር ግን ያ ሁሉ መከራ ወደ እግዚአብሔር አደረሳቸው። ጌታም ሊጎበኛቸው ወረደ፣ ከፈርዖንም ባርነት ነፃ ወጣቸው። እግዚአብሔር ትልቅ በር ሊከፍት ሲል ትንንሽ መስኮቶችን በሙሉ ይዘጋቸዋል። ይህ የሚሆነው በሩ ሲከፈት ሙሉ በረከቱን እንድናይና እርሱ ብቻ እንዳደረገው እንድናውቅ ነው። አሁን ላይ ነገሮች መክበዳቸው እግዚአብሔር እርሶን እንደረሳው ሳይሆን ትልቅ ጉብኝት መንገድ ላይ እንዳለ የሚያሳይ የተገላቢጦሽ ምልክት ነው። ሁለተኛው እግዚአብሔር ሊጎበኝ ሲል የሚታየው ምልክት የእምነት መጨመር ነው። የነገሮችን አስቸጋሪነት ብቻ ከማየት ይልቅ በእግዚአብሔር እርዳታ ያለዎት እምነት ይጨምራል። ተስፋ መቁረጥ ጠፍቶ በምትኩ ነገ የተሻለ እንደሚሆን የሚያረጋግጥ የተስፋ ስሜትና አዎንታዊ አስተሳሰብ በውስጡ ይገነባል። አሮጌው እይታችን በአስቸጋሪ ሁኔታዎች ውስጥ ስንወርቅ ለምን እኔ ላይ ሆነ፣ ለምን የእኔ ነገር ተበላሸ የሚል የተስፋ መቁረጥ ድምፅ ይሰማናል። አዲስና አዎንታዊ እይታ ግን ከዚህ ፈተና ጀርባ ምን አይነት በረከት እየመጣልኝ ነው ብለን እንድንጠይቅ ያደርገናል። አንድ ሰው እግዚአብሔር በሕይወቱ ሊጎበኘው ሲል መጀመሪያ በውስጡ የእምነት ማደግ ይጀምራል።
መለኮታዊ ጉብኝት ሊመጣ ሲል በዙሪያው ስላሉት ችግሮች ማሰብና መጨነቅ ያቆማል። እምነቱ ስለሚጨምር ጉብኝቱ ገና ሳይመጣ በናፍቆትና በተስፋ ይጠባበቃል። እምነታችን ሲያድግ የጸሎታችን መልክ ይቀየራል። ቀደም ሲል ጸሎታችን በለቅሶ በጭንቀትና ጌታዌ ለምን ይህ ሆነ በሚል የፍርሃት ጥያቄዎች የተሞላ ይሆናል። እምነት አድጎ መለኮታዊ ጉብኝት ሲቃረብ ግን ጸሎታችን ወደ ምስጋና ይቀየራል። ገና መልሱን ሳናየው ስለምታደርገው ነገር አመሰግናለሁ ማለት እንጀምራለን። ይህ የቋንቋ ለውጥ እግዚአብሔር በውስጣችን የጀመረው የጉብኝት ሥራ ውጤት ነው። እግዚአብሔር ሊጎበኘን ሲል የማይቻል የሚመስለው ነገር ለእግዚአብሔር ቀላል እንደሆነ ማስተዋል እንጀምራለን። ችግሩ የገዘፈውን ያህል የእግዚአብሔርም ጉብኝት ያንን ያህል ታላቅ እንደሚሆን በውስጣችን ሙሉ እርግጠኝነት ይፈጠራል። በነገሮች ላይ መቸኮልና መረበሽ ይቆማል። እግዚአብሔር በራሱ ጊዜ ያደርጓል የሚል እምነት ስላለን በንቃትና በተስፋ መጠበቅ እንጀምራለን። ይህ ጥበቃ ደግሞ መለኮታዊ ጉብኝት ልክ በሰዓቱ ሲመጣ ሳያመልጠን እንድንቀበለው ያዘጋጀናል። የእምነት መጨመር መለኮታዊ ጉብኝት ወደ እርሶ ቤት እየመጣ መሆኑን የሚያሳይ የእግር ኮቴ ነው። ልቦ ያለምንም ምክንያት በእግዚአብሔር ላይ ያለው መታመንና እርግጠኝነት ሲጨምር እግዚአብሔር ሕይወቶን ሊጎበኝና ታሪኮን ሊቀይር በጣም እንደቀረበ ይረዱ። ሦስተኛው እግዚአብሔር ሊጎበኛችሁ ሲል የምታዩት ምልክት አሁን ጊዜው ነው የሚል የውስጥ ድምፅ ይሰማናል። አሁን ጊዜው ነው የሚለው የውስጥ ምልክት እግዚአብሔር ሰውን ሊጎበኝና የሕይወቱን ምዕራፍ ሊለውጥ ሲል በሰውየው መንፈስ ውስጥ የሚፈጠር እጅግ ኃይለኛ የውስጥ መነቃቃት ነው። ለረጅም ጊዜ ሰላማዊ በሆነ መንገድ ስትመራው የነበረው ሕይወት ድንገት ምቾት ይነሳል። ቀደም ሲል ይበቃኛል ብለህ ያሰብካቸው ነገሮች አሁን ሙሉ በሙሉ ባዶ ሆነው ይታዩዋል። ይህ የውስጥ መነቃቃት ካለበት ስፍራ ወጥተህ ወደ ተዘጋጀልህ አዲስ ከፍታ ተሻገር የሚል የእግዚአብሔር ግፊት ነው። ለብዙ ዓመታት ስትጸልይበት ወይም ስትደክምበት የነበረው ነገር አሁን እንደሚፈጸም በውስጥ ጽኑ እምነት መረጋጋት ይሰማል። ቀድሞ ልታደርጋቸው እየፈለግ በፍርሃት ወይም በይሉኝታ ተይዘ ያቆያቸው ወሳኝ እርምጃዎች አሁን ላይ ያለምንም ፍርሃት ለመወሰን ትጨክናለህ። የማይጠቅሙ ጓደኞችን ለመለየት ወይም ደግሞ ወደ አዲስ ሥራ ለመግባት የሚያስችል ልዩ ሰማያዊ ድፍረት በውስጥ ይፈጠራል። እግዚአብሔር አብርሃምን ሊጎበኘው በፈለገ ጊዜ መጀመሪያ ያደረገው ከለመደው ምቾት ማውጣት ነበር። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችም ከአባትም ቤት ተለይተ እኔ ወደማሳየ ምድር ሂድ አለው። ዘፍጥረት ምዕራፍ 12 ቁጥር 1። አብርሃምም ነገ ሄዳለሁ አላለም። ጥሪው እንደመጣለት አሁን ጊዜው ነው ብሎ ተነሳ። እግዚአብሔር ሊጎበኝ ሲል በለመድከው አኗኗር ላይ ምቾት ያሳጣል። አዲስ እምነት የሚጠይቅ እርምጃ እንድትራመድ በውስጥ ይገፋፋል። በልብ ውስጥ አሁን መለወጥ አለብኝ፣ አሁን መጸለይ አለብኝ፣ አሁን ሕይወቴን ማስተካከል አለብኝ የሚል ኃይለኛ ስሜት ካለ ይህ እግዚአብሔር በቅዱስ ቃሉ እንደተናገረው በሕይወት ታሪክ ውስጥ አዲስ ምዕራፍ ለመክፈት እየጎበኘ መሆኑን የሚያሳይ ትልቅ መጽሐፍ ቅዱሳዊ ምልክት ነው። አሁን ጊዜው ነው የሚለው መለኮታዊ ጥሪ ከእግዚአብሔር የሚመጣ ሲሆን ልክ ዝናብ ሊዘንብ ሲል ሰማዩ እንደሚዳምነው ሁሉ ይህ ስሜት የሰማይ በረከትና የለውጥ ዝናብ በሕይወት ላይ ሊፈስ መቃረቡን የሚያበስር መንፈሳዊ ዳመና ነው። አራተኛው የእግዚአብሔር ጉብኝት በሕይወታችን ሊመጣ ሲል የሚታየው ምልክት የነገሮች መገጣጠም ነው። ልታደርገው ያሰብከው ነገር ያለምንም ከባድ ልፋት ሲሳካልህ ወይም ትክክለኛ መፍትሄ ያላቸው ሰዎችና ሐሳቦች በትክክለኛው ጊዜ ወደ አንተ ሲመጡ ትመለከታለህ። ይህ የእግዚአብሔር እጅ በሕይወት ውስጥ ጣልቃ እየገባች መሆኑን የሚያሳይ ምልክት ነው። የነገሮች መገጣጠም እግዚአብሔር በሰው ዓይን የማይታየውን የሕይወትን ክሮች በእርሱ መለኮታዊ እጅ እርስ በርስ ሲያስተሳስራቸው የሚታይ ድንቅ ክስተት ነው። ብዙ ጊዜ እኛ የምንፈልገው ነገርና እግዚአብሔር እኛን የሚጎበኝበት ሰዓት ይለያያል። ነገር ግን የእግዚአብሔር የጉብኝት ቀን ሲደርስ ነገሮች በአንዲት ሰከንድ ሳይቀድሙ ወይም ሳይረፍድ በትክክለኛ ሰዓት ሲገጣጠሙ ታያለህ። አንተ በአንድ በኩል ስትጸልይ፣ እግዚአብሔር በሌላ በኩል ለአንተ የሚያስፈልገውን መፍትሄ ያዘጋጃል። ያለምንም የሰው ትውውቅ ፍጹም የማታውቃቸው ሰዎች በድንገት በሕይወት መስመር ላይ ጣልቃ በመግባት ለአንተ ትልቅ በረከት የሐሳብ መነሻ በር ሲሆኑ ታያለህ። እግዚአብሔር ሰዎችን ለአንተ ጉዳይ መልእክተኛ አድርጎ ያዛቸዋል። ዮሴፍ በወንድሞቹ ተሽጦ በግዞት በነበረበት ወቅት በንጉሥ ፈርዖን ፊት ቀርቦ ሕልም እንዲፈታና
ከእስር እንዲወጣ ምክንያት የሆነው ቀደም ሲል በእስር ቤት ያገኘው የንጉሡ ጠጅ አቅራቢ ነበር። በሰዎች ዘንድ ዕድል ወይም አጋጣሚ የሚባሉ ብዙ ነገሮች በመንፈሳዊ ዓለም የእግዚአብሔር ዕቅዶች ናቸው። መጽሐፍ ቅዱስ ስለ ሩት ሲናገር ድንገት ወጥታ የስንዴ ቃርሚያ ስትለቅ እርሻውም የቦዔዝ ነበር። ሩት ለቀማ የወጣችው በዘፈቀድ ይመስል ነበር። ነገር ግን እግዚአብሔር ሊጎበኛትና ታሪኳን ሊቀይር ስለፈለገ እግሯን ባለጠጋ ወደ ነበረው ወደ ቦዔዝ እርሻ መራው። ነገሮች በታምራዊ ሁኔታ መገጣጠማቸው እግዚአብሔር ከጀርባ ሆኖ የሕይወትን መጋረጃ ሲከፍት የሚታይ ምልክት ነው። አንተ የማታውቃቸው ያላቀድካቸው ሁኔታዎች ሁሉ ተባብረውና ተስማምተው ለአንተ ስኬትና ሰላም መቆም ይጀምራሉ። የእነዚህ ነገሮች መገጣጠም የሚያሳዩት ሕይወት በዕድል ወይም በባዶ አጋጣሚ የሚመራ ሳይሆን ከላይ የሚመራው የእግዚአብሔር እጅ በእያንዳንዱ እርምጃ ውስጥ ጣልቃ እየገባ መሆኑን ነው። ሁኔታዎች በዚህ መልክ ሲከታተሉ እግዚአብሔር ልዩ በሆነ መንገድ ሊጎበኝ እያዘጋጀ መሆኑን አውቀ በምስጋና መኖር ይገባሃል። አምስተኛው እግዚአብሔር ሊጎበኛችሁ ሲል የምታዩት ምልክት የእግዚአብሔር ጣልቃ ገብነት ነው። አንዳንዴ እግዚአብሔር ሊጎበኘን ሲል እኛ በራሳችን ጥበብና እውቀት ያቀናቸው መንገዶች በሙሉ ይዘጋሉ። የምንፈልገው ነገር ሁሉ እምቢ ሲለንና መውጫ ቀዳዳ ሲጠፋ እግዚአብሔር የራሳችንን ጉልበት አስወግዶ የእርሱን ክንድ ሊያሳየን መዘጋጀቱን የሚጠቁም ምልክት ነው። ሰው ተስፋ በቆረጠበት ሰዓት የእግዚአብሔር ጉብኝት ይጀምራል። በሕይወታችን ውስጥ ከባድ ማዕበል ሲነሳና ሁኔታዎች ከአቅማችን በላይ ሲሆኑ የእግዚአብሔር ጣልቃ ገብነት ማዕበሉን ጸጥ ያሰኘዋል። ያ ማዕበል ጸጥ ሲል የሚፈጠረው ፍጹም መረጋጋትና ሰላም ደግሞ የመለኮታዊ ጉብኝት መገለጫ ነው። እግዚአብሔር በነገሮች ውስጥ ጣልቃ ሲገባ ኃይሉንና ክንዱን እናያለን። ጠላቶቻችን ይወድቃሉ፣ መሰናክሎች ይወገዳሉ። እግዚአብሔር ጣልቃ የሚገባው ለእኛ ካለው ጥልቅ ፍቅር የተነሳ ሊጎበኘን ስለሚፈልግ ነው። የእግዚአብሔር ጣልቃ ገብነት የዓመታት ዝግጅት ሳይሆን በአንድ ቅጽበት የሚሆን ድንገተኛ ክስተት ነው። ትላንት የነበረው ከባድ ጨለማ፣ ውጥረት ወይም በሽታ ዛሬ ጠዋት ያለምንም ተፈጥሯዊ ምክንያት በድንገት ጸጥ ይላል። ሊያጠፋን የመጣው መቅሰፍት ወይም ጠላት በድንገት አቅጣጫውን ቀይሮ እንዲጠቅመን ያደርጋል። የእግዚአብሔር ጣልቃ ገብነት ምልክቱ የማይቻለው ማድረግ ነው። ሁኔታዎች ከእርሱ ቁጥጥር ውጭ በሆኑበትና በተስፋ መቁረጥ ጨለማ ውስጥ ሆኖ በድንገት ብርሃንና መውጫ መንገድ ማየት ከጀመሩ እግዚአብሔር በሉዓላዊ ስልጣኑ በሕይወቶ ውስጥ ጣልቃ እየገባ መሆኑን በእርግጠኝነት ማወቅ ይችላሉ። ጣልቃ ገብነት እግዚአብሔር ለሕይወታችን የሚሰጠው ጊዜያዊ እርዳታ ሲሆን፣ መለኮታዊ ጉብኝት ደግሞ ሙሉ በሙሉ ጤናማና ፍጹም ሆነን የምንኖርበት የዘላቂ ሕይወት ዋስትና ነው። እግዚአብሔር በአንዱ ይጀምርና በሌላኛው ይፈጽመዋል። ስድስተኛው እግዚአብሔር ሊጎበኛችሁ ሲል የምታዩት ምልክት በሐሳባችሁ ላይ የሚመጣ ግልጽነት ነው። ቀደም ሲል ግራ ያጋቡን የነበሩ ነገሮች ድንገት ሲበሩልን ምን ማድረግ እንዳለብን ግልጽ የሆነ መመሪያ በውስጣችን ስንረዳና በራሳችን ሕይወት ላይ ብቻ የማተኮር ከፍተኛ ፍላጎት ሲያድርብን እግዚአብሔር እየመራን መሆኑን ያሳያል። አእምሯችን በአንድ ጊዜ ስለ ብዙ ነገር ከማሰብ ከመጨነቅና ምን ይሻላል ከሚል መዋዠቅ ይወጣል። ልክ በጭጋግ ውስጥ ሲጓዝ የነበረ ሰው ድንገት ፀሐይ ወጥታ መንገዱን በግልጽ እንደሚያዩ ይሆንለታል። አንዳንድ ጊዜ በሕይወታችን ውስጥ ወደፊት እንዳንጓዝ የሚያደርጉን ሐሳቦቻችንን የሚበታትኑ ወይም ደግሞ ወደ መጥፎ መስመር የሚጎትቱን አላስፈላጊ ግንኙነቶች ይኖራሉ። እግዚአብሔር ሊጎበኝን ሲል ከነዚህ ነገሮች በሰላም እንድንርቅ በውስጣችን ጥንካሬን ይሰጠናል። ያለምንም ጠብ ወይም ውካታ አላስፈላጊ ከሆነና እድገታችንን ከሚገቱ ነገሮች ራሳችንን እንድናገል የውስጥ መመሪያ ይደርሰናል። ሰው በራሱ ሐሳብ ብቻ ሲናወጥ አእምሮ በጭጋግ ይሸፈናል። ፍርሃት፣ ጭንቀትና የነገሮች መደራረብ የትኛው ትክክል የትኛው ስህተት እንደሆነ እንዳያይ ያደርጉታል። የጌታ ጉብኝት ሲመጣ ግን ልክ በጨለማ ውስጥ ብርሃን እንደማብራት ነው። እግዚአብሔር አእምሮአችንን ሲነካው ያ ሁሉ ግራ መጋባት ድንገት ይበናል። ግልጽነት መጣ ማለት ጌታ የሐሳባችንን ማዕበል ጸጥ አሰኘው ማለት ነው። በሐሳባችን ላይ የሚመጣው ግልጽነት ለሕይወቴ እውነተኛውና ዋናው ነገር ምንድን ነው ብለን እንድንለይ ያደርገናል። ለሰላማችን፣ ለቤተሰባችን፣ ለነጋችን የሚጠቅመንን ዋና ነገሮች ቁልጭ አድርጎ ያሳየናል። እግዚአብሔር ሊጎበኘን ሲል አእምሯችንን ከሌሎች ውካታ አውጥቶ በጎና ቅዱስ የሆነ ተግባራት ላይ ብቻ እንዲተከሉ ያደርገዋል።
7ኛው የእግዚአብሔር ጉብኝት ምልክት የተዘጉ በሮች ይከፈታሉ። ለዓመታት ደጅ የጠናንባቸው በራሳችን ዕውቀት፣ ጉልበት ለመክፈት ሞክረን ፍጹም ዝግ የሆኑ በሮች እኛ ጨርሶ ተስፋ በቆረጥንበት ሰዓት ድንገት ሲከፈቱ ካየን የመለኮታዊ ጉብኝት ምልክት ነው። ብዙውን ጊዜ የተዘጉ በሮች በስተጀርባ የሰዎች ውሳኔ ይኖራል። እግዚአብሔር ሊጎበኘን ሲል ግን በእኛ ላይ ክፉ ያሰቡ፣ መንገድ የዘጉ ወይም ጨርሶ ሊረዱን የማይፈልጉ ሰዎችን ድንገት ይለውጠዋል። ቀደም ሲል ፊታቸውን አዙሮብን የነበሩ የማይግባቡን ሰዎች ድንገት ለእኛ ያላቸው እይታ ለስልሶ በራሳቸው ተነሳሽነት በሩን ሲከፍቱልንና ሊረዱን ሲነሱ ካየን መጽሐፍ ቅዱስ ላይ የንጉሥ ልብ በእግዚአብሔር እጅ ነው፣ ወደ ፈቀደው ያዘነብለዋል እንደሚለው እግዚአብሔር በሰዎች ልብ ላይ መስራት መጀመሩን የሚያሳይ ትልቅ የጉብኝት ምልክት ነው። አንዳንድ በሮች በሰው ኃይልና በቅሚያ ወይም በቅናት ሊከፈቱ ይችላሉ። ነገር ግን መጨረሻቸው ጭንቀትና ውካታ ነው። እግዚአብሔር የከፈተው በር ግን ምልክቱ የተለየ ነው። በሩ ሲከፈት አብሮት የሚመጣው በረከት ብቻ ሳይሆን ፍጹም የሆነ የውስጥ እረፍትና ሰላም ነው። ያ በር ከተከፈተ በኋላ በሕይወታችን ላይ ስጋት፣ ፍርሃት ወይም እንቅልፍ ማጣት አይመጣም። ምክንያቱም እግዚአብሔር በሩን ከመክፈቱ በፊት መጀመሪያ የእኛን ልብ በሰላም አዘጋጅቶት ነው። ያልጠበቅናቸው በሮች ሲከፈቱ የሕይወታችን የጭጋግ ምዕራፍ አብቅቶ ወደ ተረጋጋ ፍሬያማና እውነተኛ ሰላም ወዳለው አዲስ መለኮታዊ ምዕራፍ እየተሸጋገርን መሆኑን ያረጋግጣል። እግዚአብሔር አምላክ ልባችሁን በሰላምና በማስተዋል አዘጋጅቶ ለቅዱሱ ጉብኝት ያብቃችሁ። በሕይወታችሁ በቤተሰባችሁና በስራችሁ ሁሉ የእግዚአብሔር እጅ በረከትና ጥበቃ ይለያችሁ። ያለፋችሁበትን ማንኛውም አስቸጋሪ ምዕራፍ አቅቶ በመለኮታዊ ጉብኝት የደስታ የሰላምና የእድገት ምዕራፍ እንዲሆንላችሁ ከልቤ እመኛለሁ። ተባረኩ። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሌሎቻችን ሼር፣ ላይክ በማድረግ ለብዙዎች እንድንደርስ ይተባበሩን።